እዚህ ላይ ይመስለኛል ፎቶ መነሳት حرام የሚለውን በደንብ ያብራሩልን ለምሰዎች ለሰርግ ችግር የለውም ስለሚሉ እና በዕለሞች መካከል ለሰርግ ለለቅሶ የሚባል ነገር የለም ወይ ይቻላል ወይ አይቻልም ግልጽ ነው ግን ልብ ማለት የሚገባን ፎቶ የሚለው ቃል በዛሬ ዘመን በካሜራዎች በታገዘ መልኩ የሚቀረጸውን ምስል የተመለከተ ነው በሐዲስ ላይ የመጡትን ዛቻዎች ስንመለከት لعن الله المصورين የሚለው ለምሳሌ አው ከዚህ ጋር ተያያዥ የሆኑ ቃላት ተስዊር የሚለው ቃላት የተጠቀሱባቸውን ዘገባዎች ስንመለከት ይህ ተስዊር ዛሬም ፎቶ ለማንሳት ቪዲዮ ለማንሳትም የምንጠቀምበት ቃል ስለሆነ ተመሳሳይ ፍርድ ይሰጣል ማለት አይደለም ዋናው ቃሉ አይደለም አንዳንድ ሰዎች እንዲህ ሲሉ ከድሮ ጀምሮ ይሰማል ይሄው በግልጽ ሐዲስ መልእክተኛው አለይሂ ሰላቱ ሰላም ማን ሰወረ እያሉ የተናገሩ አልሙሰውር እያሉ እየተናገሩ ግልጽ አይደለም ይሄው ተስዊር በግልጽ ቃላት ተከልክሎ ሳለ እንዴት ይፈቀራል ይባላል የሚላል ዶክተር አንዳንዶች እንደውም መልእክተኛው አለይሂ ሰላቱ ሰላም ፎቶ አንሺዎችን ረግመዋል ይላል ፎቶ አንሺን አስመልክቶ የተናገሩት ሐዲስ አለ ሊኖር ይችላል አይደል ጠንቃቃ መሆን አለ طيب تصوير ምንድን ነው በቁርአን በሐዲስ በትክክለኛ አረብኛ ቃል ምን ይመስላችኋል هو الذي يصوركم في الارحام كيف يشاء ምን ማለት ነው በእናታችሁ ወድ ወይ ማህፀን ውስጥ እያላችሁ እሱ እንደሻው ቅርጽ የሚሰጣችሁ ማለት አይደለም ተስዊር ቅርጽ መስጠት ማለት በትክክል ያለው ተጨባጭ መቅረጽና መፍጠር ነው ተስዊር የሚባለው ተግባባ وصوركم فأحسن صوركم ولقد خلقناكم ثم صورناكم ሁሉም የሚያመለክት ይሄ ነው ተግባባ ከዚህ አንፃር ነው አንዳንድ ዑለማዎች የሚከለከለው ጭራሽ ጎል ያለው ማለት ጥላ ያለው በእኛ በዛሬው ገለጻ 3D ነው 3D ታውቃላችሁ 3D ማለት አብዓድ ያለው ማለት ነው እንደ ሐውልት ያለው ሲሆን ብቻ ነው የሚከለከለው ያሉ ዑለማዎች አሉ ከድሮ ጀምሮ ለምን ይሄ እንደተከለከለ ተገልጿል አንድ ሐዲስ ላይ صحيح إلا رقما في ثوب من الناجم إلا رقما في ثوب ينسلم قلنا وعندنا حديث لك عائشة حديث بابك يا زلم منا بورقة وين بشرك لا يمثل نجر كله يذكر كلاوس يكتب بأدش كتسالة درس مالك لمن الجن تتكلم عن مثل سئل كرس براسو بسويه مكانه